ከግብረ አውናን እንዴት መላቀቅ ይቻላል? ግብረ አውናን እንደ ማር ጠብታ ነው። የማር ጠብታ ልብስ ላይ የወደቀ እንደሆነ በፍጹም ይለቅ አይመስልም። ነገር ግን ትንሽ ለቅለቅ ያደረጉት እንደሆነ ወዲያውኑ ይለቃል። ይህ ክፉ ልማድም እንደ ማር በቀላሉ ባይሆንም ከልብ በመጸጸት በጠንካራ መንፈስ ከተነሱ ሊያስወግዱት ይቻላል። ተስፋ መቁረጥ ከሁሉ ይከፋልና በመጀመሪያ የሚያስፈልገው ሊወገድ የማይችል አድርጎ በመቁጠር ተስፋ ለመቁረጥ ነው። ግብረ አውናን ልማድ ነው። ልማድ ደግሞ በልማድ ይሸነፋል። ጠንክረህ ከተነሳ ይህን ተግባር በትዝታ ብቻ የምታስብበት ቀን ሩቅ አይሆንም። ነገር ግን ከዚህ ልማድ ጋር ለመዋጋት ከመነሳት በፊት ይህን ክፉ ልማድ ምን ያህል ከልቤ ጠልቼዋለሁ በማለት ራስን ጠይቅ። መላልሰ የምትሰናከለው ሳትጸጸት ቀርተ ሳይሆን ጣዕሙ በልቡና ስላለ ጎጂነቱ ዘልቆ ወደ ልብ ስላልገባ ነው። ስለዚህ መፍትሄው በመጀመሪያ ጎጂነቱን አምነ ይህን ኃጢአት መጥላት መጀመር ነው። ይህ ካልሆነና የዚህን ኃጢአት ጣዕም ከልብ ሳታወጣ ልታርቀው ብትታገል የአምላክህን ረድኤት አታገኝም። እግዚአብሔር ከኃጢአት ከመለየታችን በፊት መራራነቷን ከልብ እንድናምን ይፈልጋልና። የኃጢአት ጣዕም ከልብ ካልወጣ ለጊዜው ከኃጢአት በልዩ ልዩ ምክንያት ብንለይ እንኳን ተመልሰን አንድ መሆናችን አይቀርም። ይህ ክፉ ልማድ እንደ እሳት የሚያያይዙት የራስህ ተግባርና በዙሪያ ያሉ ነገሮች ናቸው። ከዚህ እኩይ ልማድ ለመላቀቅ ከፈለግ ታቅቦ ያስፈልጋል። ታቅቦ ማለት መከልከል፣ መቆጠብ ማለት ነው። የምትከለከለውም ወደዚህ መጥፎ ሐሳብ ልቡናህን የሚስቡትን ነገሮች ከማየት፣ ከመስማት፣ ከመንካትና ከመሳሰሉት ነው። ስለዚህ የሴቶችን ገላ በፊልምም በአካልም ቢሆን በምንም መልኩ ከማየት ተቆጠብ። በመዋኛና በመጠመቂያ ቦታዎች ራስን ጠብቅ። የሴት ልጅን መልክና ቅርጽ መርዘህና ተኩረህ አትመልከት። ስለ ዝሙት የሚያሳስቡ ስዕሎችን፣ ጽሑፎችንና ወሬዎችን አጥብቀህ ሽሻቸው። ሥራ ሁሉ አንተው እያራገብክ ለምን ይቃጠላል ብሎ እንደመጠየቅ እንዳይሆንብህ ተጠንቀቅ። ቦዘኔ አትሁን፣ ትጉህ ሰራተኛ ሁን። ስራህም በእንቅስቃሴ የተሞላ ወይም አይምሮን ያለ እረፍት የሚያሰራ ይሁን። ነጋዴ ብትሆንና ገበያ ሲመጣ ሸጠ ብትቀመጥ፣ ከዚህ በኋላ ግን ቁጭ ብለህ ብትውል በስራ ቦታ በመዋልህ ብቻ አይምሮህ እስካልተያዘ ድረስ በመንፈሳዊ ጎዳና ከተመለከትከው እየሰራ ነው አይባልም። በትርፍ ሰዓትህ የሚነበብ ወይም ሌላ የሚሰራ ስራ ፈጥረህ ስራ። የዝሙት ማራገቢያው የአይምሮ ቦዘኔነት ነውና። ሁለት ሁለት አድርጎ ላካቸው የሚለውን የወንጌል ቃል አስብ። በዚህ ክፉ ልማድ ተጠምደህ ሳለ ለብቻ መሆንን አትውደድ። ቢቻልህ አኗኗርህና መኝታ ከምታፍረውና ከምታከብረው ሰው ጋር ይሁን። ይህም ጓደኛ ወይም ከቤተሰቦች አንዱ ሊሆን ይችላል። ከብቸኝነት ይልቅ መወያየትን ይልቁንም መንፈሳዊ ውይይትን ዘውትር አድርግ። በጸሎት ከሚረዱ መንፈሳውያን መምህራንና አባቶች ጋር ጊዜ ማሳለፍን ውደድ። ከእነርሱ ጋር በመወያየትህ በጸሎታቸው እንዳይረሱ ከማድረግ ጋር ለነፍስህ ወደብ የሚሆኑ ብዙ መንፈሳዊ ነገሮችን ትማራለህና። እንቅልፍ የያዘ ስለመሰለ ብቻ ወደ መኝታ አትሂድ። በቂ ረፍት አግኝቼ የለምን? መኝታ ለምን አስፈለገኝ ብለህ ራስን ጠይቅ። አንዳንድ ጊዜ ስትተኛ ውለህ እንቅልፍ ያምርሃልና። ነገር ግን ሰይጣን ሊፈትንህ ከሆነ በምትተኛበት ጊዜ እንቅልፍ ከዓይንህ ይርቃል። ተከትሎም ፈተናው ይመጣና ወደ ዝሙት ሕሊና ይሳባል። ሰውነትህንም በመደባበስ ፍትወትህን ለማርካት ትጥራለህ። ስለዚህ ከመተኛት በፊት በደንብ መድከምህንና ቶሎ ማሸለብ መቻልህንም መርምረህ ተኛ። ጸሎት ማድረግንም አትርሳ፣ የሚረሳ ነገር አይደለምና። ስትተኛም በጀርባ ወይም በሆድህ አትተኛ። ከዚህ ይልቅ በጎንህ ለመተኛት ሞክር። አመጋገብህ በልክ ይሁን። ጾምን በተገቢው መንገድ ጹም። ቅዱሳት መጻሕፍትን አንብብ። የመንፈሳዊ ሙያ ባለቤት ከሆንክ የምታውቀውን ዜማ ድምፅ አውጥተህ አንጎራጉር። ያም ባይሆን የምትችለውን መዝሙር ዘምር። እንዲህ ያለ ፈተና ሲነሳብህ አንድ አይነት የአካል እንቅስቃሴ ወይም ስፖርት ስራ ወይም ወዲያና ወዲህ ተንቀሳቀስ። ከዚህም ሁሉ ይልቅ ደግሞ ከሆነልህ መስገድህ ይመረጣል።
ሽንትን መሽናትም ጥሩ መድኃኒት ሊሆን ይችላል። በየጊዜው ጸበል መጠመቅንም ቸል አትበል። ነገር ግን ይህን በምታደርግበት ጊዜ ሕዋሳተ አንስትን ከማየት በእጅጉ ተጠንቀቅ። ሰውነትህ ሲበላ ይልቁንም ወደ አፍረተ ሥጋ አካባቢ ከሆነ ትኩረት ሰጥተህ አታስበው። ምክንያት እንዳይሆንብህ ተጣጥበህ ንጹሕ ለመሆን ሞክር። የበላህን ቦታ ግን በምንም መልኩ አትከከው። ማከክ ሰውነትን ከማቁሰል በቀር ይህን ለመሰለ ፈተና መፍትሄ አይሆንምና። ከዚህ ይልቅ መጽሐፈ መነኮሳት ሕመም ወይም ማሳከክ በተሰማ ቦታ ላይ በሕሊና የመስቀል ምልክት ሥራ ይላልና በሚያሳክክ ቦታ ላይ በሕሊና አማትብበት። በሕሊናም ማለቱ የሚያይ ሰው ነገር እንዳይመራመርህ ለማድረግ ነው። በተረፈ ግን አጥብቀህ ጸልይ። ሁላችንንም እግዚአብሔር ይርዳን። አሜን።